ወደ ዴፈን እንኳን ደህና መጣችሁ። በዛሬው ቪዲዮአችን የ2014 ዲድሊ ቨርጂን የተሰኘውን ፊልም ይመልከቱ። ወደ ፊልሙ እንግባ። አሁኑኑ ሰብስክራይብ ያድርጉ። በመቀጠልም የደውል ምልክቷን በመንካት ማስታወቂያዎች እንዲደርሱት ያድርጉ። እንዲሁም ዝም ብላችሁ የተሰማችሁን ስሜት ኮመንት ላይ በመጻፍ አይፎን 12 አሸናፊ ሁኑ። ወደ ቪዲዮ። ፊልሙ ሲጀምር የማይታወቅ እንግዳ ሰው ቁልፍና አድራሻ በእጁ የያዘ ሰው ይታያል። በቁልፉና በአድራሻው ምክንያት የሰው ቤት ሰብሮ ገባ። እንግዳው በመጀመሪያ ወደ ሞተው ልጃቸው ክፍል ገባ። በድንገት የሆነ ድምጽ ይሰማውና ወደዛ ክፍል ያመራል። አሊሰን እና ቶም ጥሩ ጊዜ እያሳለፉ ነበር። ከዚያም በላያቸው ላይ ወደ ክፍላቸው ገባ። እንግዳው በትጥቅ ታግዞ ቶምን ጭንቅላቱን መታው። አሊሰን ያንን አይታ ለማምለጥ ሞከረች። ነገር ግን እንግዳው ይይዛታል። እንዳትሸሽ ኩሽና ውስጥ አስሮ ያንጠለጥላታል። ቶምን ጎትቶት ወደ መታጠቢያ ክፍል ውስጥ አስገባው። ቶም ምን እንደፈለገ ጠየቀው። እንግዳው ሰው አልመለሰለትም። ቶም ሕይወቱን ለመነው። ነገር ግን እንግዳው ደግሞ እንዳይለምነው አስፈራራው። ደግሞ ከለመነው እንደሚገለው ነገረው። ካሰረው በኋላ ቶምን ወደ መታጠቢያ ገንዳ ውስጥ ጨመረው። ከዛም ፒሲውን ካሞቀ በኋላ ጥፍሩን ነቀለው። ከዚያ ወደ አሊሰን ሄዶ አሊሰን ምን እንደሚፈልግ ጠየቀችው። እሱ በምላሹ አሁን የእሱ እንደሆነች ነገራት። የምትወደው ሚስቱ መሆን እንዳለባት ነገራት። ሚስቴ ትሆኛለሽ ብሎ ጠየቃት። አሊሰን ካዳመጠችው በኋላ እሺ አለችው። እንግዳው ሰው የፈታትን አሊሰንን ወደ መኝታ ቤት ወሰዳትና የሌሊት ልብሷን እንድትቀይር ነገራት። ሁለቱም ቀለል ብለው እንዲተኙ አሊሰን ቁምሳጥኑን ከፈተች። እንግዳው ቁምሳጥኑን ሲከፍት ቀስቃሽ የሆነ የድመት ልብስ ተመለከተ። ዛሬ እሱ እንድትለብስ ነገራት። ለብሳው እንደማታውቀውና መልበስ እንደማትፈልግ ብትነግረውም እንግዳው ግን ዛሬ እሱን እንድትለብስ ነገራት። ከዚያም ለመታጠብ ወደ ሻወር ክፍል ወሰዳት። ቶም በመታጠቢያ ክፍል ውስጥ እያለ ቶም እንዲያቆም ጠየቀው። ነገር ግን እንግዳው አላቆምም። አሊሰንን ልብሷን እንድታወልቅ ነገራት። ሻወሩን ከፍቶ አሊሰንን ወደ ገላ መታጠቢያ ውስጥ አስገባት። ልብሱን አውልቆ አሊሰንን ተቀላቀላት። ቶም እያያቸው ይታጠባሉ። አሊሰንን ካየ በኋላ ማልቀስ ጀመረና ሚስቱን እንዲለቃት ለመነው። እንግዳውና አሊሰን ታጥቦ ከጨረሱ በኋላ ወደ አልጋው ወስዶ አሊሰንን አስሮ አተኛም። ምን እንደሚያደርግ ጠየቀችው። ምንም አይነት ጥያቄ እንዳትጠይቀው ነግሯታል። በማግስቱ እንግዳው በሄደበት ቀን ሻወር ቤት ውስጥ ጥርሱን መፋቅ ጀመረ። ቶም ከሚስቱ ጋር ተኝቶ እንደሆነ ጠየቀው። እንግዳው ሰውዬ ምራቁን ተፋበትና ሚስቱን የሚቀሰቀስበት ጊዜ አሁን እንደሆነ ነገረው። አሊሰን ከእንቅልፏ ነቅታለች። አሊሰን መሸሽ እንዳትችል እግሯን አስሮ ሌላውን የገመድ ጫፍ በእጁ ላይ አሰረው። አሊሰን አጠገብ ቀርቦ ቅዳሜና እሁድን አሪፍ ጊዜ እንደሚያሳልፉ ነገራት። አሊሰን ጋውን እንድትለብስ አስፈቅደው እጇን ከፈታ በኋላ አሊሰን ከረባት ሰጠችውና ከረባት እንዲለብስ እንድትረዳው ጠየቃት። ከረባቱን ይለብስና የቶምን ስም ጠርታ በሱ ላይ እንደሚያምር ስነግረው እንግዳው በጣም ተናደደና በቀጥታ ወደ ቶም ሄዶ ሌላኛውን ጣቱን ቆርጦ አመጣላት። ጣቶቹን ለአሊሰን አሳያትና ማልቀስ ጀመረች። ቶምን በድጋሚ ብታነሳው ጣቶቹን ሁሉ እንደሚቆርጥ ነገራት። አሊሰን ምግብ ታዘጋጅና አብረው ይበላሉ። የቶም ስልክ በመታጠቢያ ቤት ውስጥ ነበር እና አንድ ሰው ቶም መልእክት እየላከለት ነበር። ቶም ስልኩ በመታጠቢያ ክፍል ውስጥ እንዳለ ተገነዘበ። በሌላ በኩል እንግዳው አሊሰን ቅዳሜና እሁድን ከባለቤቷ ጋር ምን እንደምታረግ ጠየቃት። አሊሰን ማንኛውንም ነገር እንደምታደርግ መለሰችለት። የማታውቀው ሰው እንግዳው እንዲደንሱ ጠይቋት ወደ መታጠቢያ ክፍል ውስጥ ወስዷት ቶም እየተመለከታቸው ዳንሳቸውን ይቀጥላሉ። ቶም እየጮኸ ምን እንዳረጉ ጠየቃት። አሊሰን ከእንግዳው ጋር ምንም ነገር እንዳላደረጉና ምንም ነገር እንዳልፈጸሙ መለሰችለት። እንግዳው ግን ሊበድለው ነው። ነገር ግን አሊሰን ቶምን ይጎዳዋል ብላ ስለፈራች እንግዳው አሊሰንን የሚያዛትን ነገር ታደርጋለች። ቶም ያንን እንዳታደርግ ሲነግራት እንግዳው ዞሮ ይሸናበታል። ከዛም አሊሰንን ወደ ሳሎን ወሰዳትና ቶም ስራው ምን እንደሆነ ጠየቃት። አሊሰንም ቤት ውስጥ እንደሚሰራ መለሰችለት። እሷ የፋሽን ዲዛይነር ስለሆነች ከሱ የበለጠ ገቢ እንደምታገኝ ነገረችው። እንግዳው ካዳመጣት በኋላ በትዳሯ ደስተኛ እንደሆነ ጠይቃት። አሊሰንም ደስተኛ እንደሆነች መለሰችለት። ከዚያም የልጃቸውን ፎቶ አይቶ አሊሰንን ጠየቃት። አሊሰን ፎቶውን አይታ ማልቀስ ጀመረች። በሌሊት ስለሱ ማውራት አልፈልግም ብላ መለሰችለት። የማታውቀው ሰው በቶም ካሜራ ላይ የወሲብ ቀስቃሽ ፎቶግራፎችን
ሁሉንም ፎቶግራፎች አይቶ አሊሰንን የድመት ልብስ እንድትለብስ አድርጓት እንግዳው በካሜራው ፎቶዎችን እያነሳ ሲሽከረከር አሊሰን እንደምንም ሮጣ የቶም መታጠቢያ ክፍል ውስጥ በመግባት ከውስጥ ቆለፈችው። ቶም ስልኩ መታጠቢያ ክፍል ውስጥ ስላለ ለፖሊስ እንድትደውል ነገራት። እንግዳው በሩን ሰብሮ ወደ መታጠቢያ ክፍል ውስጥ ገባ። አሊሰን ካየችው በኋላ ፈራችና ቢላዋ ይዛ እንዳይጠጋት ነገረችው። ነገር ግን እንግዳው ከእጇ ላይ ቢላዋን ነቅቶ ከአልጋው ጋር አሰራት። ከዛ ወደ ቶም ሄዶ ጥርሱን ነቅሎ አወጣው። ቶም በከባድ ሕመም አዝኖ ጥርሱን አሳይቷት አፏን እንድትከፍት አድርጓት የቶምን ጥርስ እንድትውጥ ካደረጋት በኋላ እንዲሁም ከዚህ በኋላ ለመሮጥ ካሰበች የቶምን ሌላኛውን ጥርሱን ነቅሎ አምጥቶ እንደሚያስውጣት ነገራት። ጥርሱን እንደዋጠችው አፏን ከፍቶ በደንብ ከመረመረ በኋላ መብራቱን አጥፍቶ ይወጣል። እንግዳው ተቀምጦ በቶም ስልክ መልእክት ደረሰው። ሳራ ከምትባል ልጅ የተላከ ነው። እንግዳው ሰው ቶም አሊሰንን እንደሚያጭበረብራት ተረድቷል። ከዚያም አሊሰንና ቶምን የሚያሳይ ቪዲዮ አገኘ። ቶም አሊሰንን ሲቀጠቅጣትና ሲደበድባት እንዲሁም ሲያሰቃያት የሚያሳይ ቪዲዮ ነው። ሚስቱ ስለምትሰማውና ስለምታዳምጠው እንግዳው ይህን አይቶ ተናደደ። ወደ ቶም ሄዶ ከሳራ ጋርም ግንኙነት እንደሚያደርግ ጠየቀው። ከሚስቱ ውጪ ሳራን እንደሚያገኛት ጠየቀው። እንደሚያገኛት ሲመልስለት እንግዳው በጣም ተናደደ። የፎቶ ፍሬሙን በመስበር በተሰበረው ብርጭቆ ታግዞ ሆዱን ይቆርጠዋል። ወደ ክፍሏ ገባና አሊሰንን ፈታት። ልብሷን እንድትቀይር ነገራት። አሊሰን በጣም ተገረመች። እንግዳው ሰውዬ ፎቅ ላይ መሆኑን ስትገነዘብ አሊሰን ወደ ባሏ ሄደች። ቶም ስህተት ሰርታ እንደሆነ ጠየቃት። እስካሁን ምንም ነገር እንዳልፈጸሙ ከነገረችው በኋላ ከዚህ እንደምታስወጣው ቃል ገብታለት ሌላ ድምፅ ስትሰማ በፍጥነት ወደ ክፍሏ ትመለሳለች። እንግዳው ከካሜራው ላይ የነበሩትን የወሲብ ፎቶዎችን ሁሉንም ሰርዟል። ከዚያም እንደ ቶም አይነት ባል አይገባሽም ይላታል። ከቁርስ በኋላ ጠረጴዛው ላይ እንድትቀመጥ ነገራት። አሊሰን እንደምንም ቢላዋ ሰርቃ ጠረጴዛው ላይ ተቀመጠች። እንግዳው ወደ ጠረጴዛው መጥቶ ስለ ልጇ አሊሰን ጠየቃት። ማልቀስ ጀመረችና ልጇን በጣም እንደምትወዳት ነገረችው። አንድ ጊዜ የመኪና አደጋ ደርሶባት እንደሞተች ነገረችው። እንግዳው እጇን ይዞ ያጽናናታል። በደረሰባት ነገር አዝናለሁ ብሎ ያጽናናታል። ከዛም ቶም በሰዓቱ የት እንደነበር ጠየቃት። አሊሰን ለቢዝነስ ጉዞ ላይ መሆኑን ገልጻ ወደ ቀብሩ እንኳን እንዳልመጣ ነገረችው። በጣም ስራ በዝቶበት እንደነበረ ነገረችው። ቶም ሚስቱን ደስተኛ የማያደርግ መጥፎ ሰው መሆኑን እንገነዘባለን። ከዚያ ሁሉ በኋላ ማልቀስ ጀመረችና አሊሰን ከወንበሯ ተነስታ ስትሄድ ቢላዋ መሬት ላይ ይወድቃል። እንግዳው ቢላውን አነሳና ቢላው ሊጎዳት እንደሚችል ነገራት። ቡና ሊያዘጋጅላት ሲሄድ በሳጥን ያስቀመጠችውን መርዝ ትመለከታለች። ሁለቱም መጽሐፍ ማንበብ ይጀምራሉ። አሊሰን ለማታውቀው ሰው መስኮቱን ቢከፍተው ጥሩ እንደሆነ ትነግረውና እንግዳው ሰው ተነስቶ ይሄዳል። እንግዳው ሲወጣ አሊሰን ተነስታ መርዙን ትወስድና ትደብቀዋለች። እንግዳው ሲመለስ ዘይት ይዞ መጣ። አሊሰንን እግሯን ማሳጅ ማድረግ ጀመረ። አሊሰን ዘና ትላለች። እንቅልፏን ተኛች። ስትነቃ የማታውቀው ሰው ለአሊሰን ምግብ እየሰራ ነው። ከተወሰነ ጊዜ በኋላ ሁለቱም ፎቅ ወጥተው ልብሳቸውን ይቀይራሉ። ምን አይነት ልብስ እንድትለብስ አሊሰን የማታውቀውን ሰው እየጠየቀችው፣ በሁሉም አለባበሷ ቆንጆ እንደምትሆን መለሰላት። ስለዚህ የፈለግሽው መልበስ ትችያለሽ የሚለውን ሀሳብ ሰምታ ቶም አእምሮ የሚፈልገውን ልብስ እንድትለብስ ያስገድዳት ነበር። እንግዳው ሰው ግን የፈለገችውን ልብስ እንድትለብስ ስላደረጋት ትንሽ ለየት ያለ ስሜት ይሰማታል። ምርጫዋን በሌሊት ይንከባከባል። ሁለቱም ወደ ታች ወርደው ወይን ለመጠጣት ቀርበዋል። ከዚያም መርዝ ወደ ወይን ጠጁ ቀላቀለች። ግን ያንን ስታደርግ አይቷታል። ወይኑን ቺርስ ካረጉ በኋላ መብላትና መጠጣት አብሮ አይሄድ የሚላትና ምግቡን መብላት ይጀምራል። እንግዳው ሰው እራቱን መጀመሪያ እንዲበላ ጠየቃት። ከዚያም እራት ከበላ በኋላ አልጠጣውም። ወይኑን ጠረጴዛ ላይ ካስቀመጠው በኋላ ከአሊሰን ጋር መደነስ ጀመሩ። አብሯት እየደነሱ አሊሰንን ይስማት ጀመር። ከዛም አሊሰን ወይኑን እንዲጠጣ ነገረችው። ሁን ብሎ ወይኑን ምንጣፉ ላይ ከደፋው በኋላ እንግዳው ከአሊሰን ጋር ምንጣፉን ማጽዳት ጀመረ። አሊሰን እንዲህ አይነት ነገር በተፈጠረ ቁጥር ቶም አዲስ ምንጣፍ እንደሚገዛ ነገረችው። እንግዳው ሰው አዳዲስ ነገሮችን ከመግዛት ይልቅ
ሚስትን መርዳት የበለጠ የሚያረካ ነው ብሎ መለሰላት። እያንዳንዱ ባል ሊደሰትባቸው የሚገቡ ልዩ አጋጣሚዎች አሉ። ከአሊሰን ጋር ተኝቶ ሳለ ሁለቱም ቀደም ብሎ እንደተገናኙ ነገራት። አሊሰን የማታውቀው ሰው የት እንዳገኛት ጠየቀችው። ሳማትና እንድትተኛ ነገራት። የሚቀጥለው ቀን ጠዋት ሰኞ ነበር እና እንግዳው ቅዳሜና እሁድ ስላለቀ ቤታቸውን ለቆ ሄደ። አሊሰን ከእንቅልፏ ስትነቃ አበባና ከፊት ለፊቷ እንግዳው ሰውዬ ቁርስ አዘጋጅቶላት ቅዳሜና እሁድን አሪፍ ጊዜ እንዳሳለፉ በማመስገን ማስታወሻ አስቀምጦላት ሄደ። አሊሰን ባሏ የታሰረበትን ገመድ ለመፍታት ቢላዋ ይዛ ሄዳ ገመዱን ቆርጣ ፈታችለት። ከዚያም ቶም ጠየቃት። የደረሰበት ጉዳት ላይ በፋሻ ከጠቀለለችው በኋላ ወደ መኝታ ክፍል ወሰደችውና አልጋው ላይ አስቀመጠችው። ከዛም ቶም አልጋው ላይ ቁርስ አይቶ ይመገብና ፖስታውን አንብቦ ይናደድ ጀመር። የአሊሰንን ፀጉር እየነካካ መሳም ጀመረና ከእንግዳው ሰው ጋር አልጋው ላይ እንደተኙ ጠየቃት። አሊሰን ምንም ነገር እንዳልሰራች መለሰችለት። ቶም አላመናትም። የብልግና ጥያቄዎችን ይጠይቃት ጀመር። አሊሰን እሱን እያዳመጠችው እያለቀሰች ሮጣ ወጣች። ቶም በእሷ ላይ በጣም ተናዶ ነበር። በመቀጠል ቶም ወደ ልጇ ክፍል በመግባት የልጇን ዕቃዎች እንዳለ መሰባበር ይጀምራል። አሊሰን ወደ ክፍሉ ገብታ የልጇን ዕቃዎች እንዳይሰባብር ትለምነዋለች። ቶም መጥፎ ጸባይ እንዳላትና ታማኝ መሆን እንደማትችል እየነገራት ሲደበድባት ከዚያ ለመሸሽ ስትሞክር አባሮ ያዛት። እንደሚገላት እየነገራት የድመቱን ልብስ እንዳለበሰችለት ጠየቃት። ነገር ግን ለእንግዳው ለበሰችለት። ምክንያቱም ያን ሁሉ ነገር ያደረገችው ቶምን እንዳይገለው ብላ ነው። ያን ሁሉ ነገርም ስታረግ እየተዝናናች ነበር። ለሱ ብላ እንዳደረገችው መለሰችለት። ያዘዛትን ባታረገው ቶምን ይገድለው ነበር። እናም ቶም በጣም እንደሚወዳት መናገር ጀመረ። እሱ እሷን እየሰማት ስላልነበረ ከእሱ መራቅ ጀመረች። ከዚያም ቶም በግድ ሲስማት ትገፈትረዋለች። ከዚያም ቶም ሰድባት ሊደበድባት ሲል አሊሰን ተታግላው ጭንቅላቱን በመስታወቱ ላይ ትደበድበዋለች እና ራሱን ስቶ ይወድቃል። ከዚያም የቶም ስልክ ላይ የድምፅ መልእክቶችን ሰማች። ባሏ ከምትወዳት ጓደኛዋ ሳራ ጋር የተለዋወጡትን ሚሴጅ ስታይ ከሱ ውጪ ጓደኛዋም እያታለለቻት መሆኗን ደረሰችበት። ከዚያም ሳራ እንዳረገዘችለትና ልጁን እየቀበረችው እንደሆነ መልእክት ላከችለት። አሊሰን ተናደደችና እንግዳው ለምን እንደመጣ ገባት። እንግዳው ለምን እንደመጣ ስለተገነዘበች ቶምን ማስወገድ ጀመረች። እንግዳው በቶም ሆድ ላይ አጭበርባሪ መሆኑንም ጽፎላታል። እንግዳው በህይወቷ ያልገባትን አይኖቿን ለመክፈት ወደዚያ ቤት እንደመጣ ገባት። ሳራ ቤታቸው ድረስ መታ ስታንኳኳ አሊሰንን በሩን እንድትከፍትላት ጠየቀቻት። አሊሰን ግን ፈቃደኛ አልነበረችም። እናም ሳራ በሩን ሰብራ ትገባለች። ቶም መሬት ላይ ተጎድቶ እንደወደቀ አየችው። አሊሰን ለምን እንደዚህ እንዳደረገች ጠየቀቻት። አሊሰን እንዳታለላት ነገረቻትና ሳራ ሞቷል ወይ ብላ ጠየቀቻት። አሊሰን ኮቷን ለብሳ ልትወጣ ስትል ቶምን ስለማትፈልገው በህይወት ቢቆይ እንድትይዘው ጠየቀቻት። ቶም ወደ ህሊናው ተመለሰ። ሳራን በአካባቢው ካያት በኋላ ልታረጋጋው ብትሞክርም ሆዷን በቡጢ መጥቶ ሶፋ ላይ ካስተኛት በኋላ ፊቷን በትራስ አፍኗት ልጃቸውን እንደማይወድ ሲዝት ሰምታ አሊሰን በድርጊቱ በጣም ተናደደችና መዶሻውን አንስታ ቶም ደረት ላይ ሰካችው። ወዲያው ሞተ። ሳራ ማልቀስ ጀመረችና አሊሰንን ምን አደረገሽ ብላ ጠየቀቻት። አሊሰንም አልገደልኩትም፣ ነገር ግን አንድ እንግዳ አይኖቼን ከፍቶልኝ ቶምን እንድገነዘበው አድርጎኛል ብላለች። ከዚያም ሌላ ሴት ወደ አሮን ሄዳ ቁልፍ ለማባዛት ወደሱ መጣች። እናም የተባዙትን ቁልፎች እንዲያመጣላት የቤቷን አድራሻ እንድትጽፍለት ጠየቃት። ሴትየዋ አድራሻዋን ስትጽፍ እንግዳው ሰው ፊቷን አንብቦ የሆነ ነገር እንደደረሰባት አወቀ። ባሏም ጠግቦ ነበር። አሁን ምን ያህል ጠንካራ እንደሆነች እንድትገነዘብ ያደርጋታል እና ቁልፎቹን ከእጇ ላይ ተቀበላት። በእጁ ላይ ያለ ቀለበት አስተውለናል። ይህም ጥሩ ባል እንደሆነ ያሳያል። ሁሉም ወንዶች ለሴቶች ታማኝ ሆነው እንዲቀጥሉ ይፈልጋል። ሚስቶችን ወደ ቤታቸው በመሄድ ትምህርት ያስተምራቸዋል። ለሚስቶቻቸው ድፍረት ሰጥቷቸዋል
እንዲሁም ፊልሙ ምን አይነት ሰው እንደሚገባቸው እንዲገነዘቡ አድርጓቸዋል። ፊልሙ እዚህ ላይ ያበቃል። ውድ የዴቭፈን ቤተሰቦች ሙሉ ፊልሙን ከታች በተጻፈው ቴሌግራም ቻናላችን ላይ ታገኙታላችሁ። አሁኑኑ ሰብስክራይብ ያድርጉ። በመቀጠልም የደውል ምልክቷን በመንካት ማስታወቂያዎች እንዲደርሱት ያድርጉ። እንዲሁም ዝም ብላችሁ የተሰማችሁን ስሜት ኮመንት ላይ በመጻፍ አይፎን 12 አሸናፊ ሁኑ።